ዘንበል ያልክለት ማነው እንደኔ ተቀበልከው ፊትን ያበራለት የተቀበልከው በምሕረት የራሴን እምነት ጠብቄ ከሌላ ቤተ እምነት ተከታይ ጋር በትዳር ብጣመር በእምነቴ እስካልመጣብኝ አብሬ መሆኔ ምን ችግር ይኖረዋል? እሺ እየገባችሁ ነው? ሰምታችኋል በደንብ? የእንታ ነቃ ጥበብን ቃለ ሕይወት ያሰማልን። በሚገባ አብራርተው ነግረውናል። ወደ ወጣቶቹ ስመለስ አንቺም በሃይማኖትሽ እኔም በሃይማኖቴ የሚል ምንድን ነበር? መጽሐፍ ነው ምንድን ነው? አሁን የመጽሐፍ ቃል ቢጠፋኝ አትነግሩኝም አይደል? የማቴዎስን ማርቆስ ብዬ በጠቅሰው የማርቆስን ዮሐንስ ብዬ በጠቅሰው ትመልሱኛላችሁ? አዎ ይችን ግን መለሳችሁኝ። ለማንኛውም ሰው የሚያውቀውን ነው የሚናገር አይደል? ማታውቁትን ልትናገሩ አትችሉም። እና ያንን እንዳውቃችሁ ይህንንም ልታውቁት ይገባል ለማለት ነው። አንድ ክርስቲያን ሲሆን ምን እንደሚቀበል ምን ጸጋ እንደሚያገኝ መጀመሪያ ልንገራችሁ። ክርስቲያን ሲሆን መጀመሪያ ከስላሴ ይወለዳል። ከማን ይወለዳል? ከስላሴ ይወለዳል። ሁለተኛ የክርስቶስ አካል ይሆናል። የማን አካል ይሆናል? የክርስቶስ አካል ይሆናል። ሶስተኛ ስሙ በእግዚአብሔር የሕይወት መጽሐፍ ላይ ይመዘገባል። በማን መጽሐፍ? በእግዚአብሔር የሕይወት መጽሐፍ የክብር መዝገብ ላይ ስሙ ይሰፍራል። አራተኛ በሰማይ ባለርስት ይሆናል። ምን ይሆናል? ባለርስት። አምስተኛ ከቅዱሳን ጋር አብሮ ህብረት ይፈጥራል ወይም በህብረት ይኖራል ማለት ነው። በህብረት ይኖራል። እነዚህ ጣቶቼ ስንት ናቸው? 6 5 አይደል? 5 ናቸው። አምስቱም ጣቶች የማን ናቸው? የኔ አይደል? የኔ ናቸው። ስለዚህ እኔ እጅ ላይ ስለበቀሉ የኔ ናቸው፣ የኔ ሆነዋል። የኔን ጣት ከሌላው ጣት ጋር ማወዳደርም አልችልም። የኔ ጣትም ለሌላው ሊሆን በፍጹም አይችልም። አሁን እናንተ መጀመሪያ ከስላሴ ከተወለዳችሁ፣ ሁለተኛ የክርስቶስ አካል ከሆናችሁ፣ ሶስተኛ በሕይወት መጽሐፍ ላይ ከተመዘገባችሁ፣ አራተኛ በሰማይ ባለርስት ከሆናችሁ፣ አምስተኛ ከቅዱሳን ጋር አብራችሁ ባላገሮች ከሆናችሁ፣ ባለርስት ወይም በህብረት የምትኖሩ ከሆናችሁ በኋላ ተለይታችሁ የሌላ መሆን እንዴት ትችላላችሁ? እስኪ ልጠይቃችሁ። አንድ ሰው የሁለት ፖለቲካ ፓርቲ አባል መሆን ይችላል አይችልም? ይችላል አይችልም? ህጉም አይፈቅድም እንደዚያ። የዛም የዚህም መሆን አይችልም ማለት ነው። ይህንን እምላችሁ ወገኖች፣ ይህንን እምላችሁ በራሳችሁ ላይ ስልጣን እንደሌላችሁ ለመንገር ነው። ምክንያቱም መጀመሪያ ከማን ተወልዳችኋል? ስለዚህ ስላሴ ለእኛ ምንድናቸው? እናትና አባት ናቸው። ሁለተኛ የማን አካል ሆነናል? የክርስቶስ አካል ሆነናል። የክርስቶስ አካል ከሆን ማን ነው የሚያዝብን ማለት ነው? ክርስቶስ ነው ማለት ነው። ቅዱስ ጳውሎስ ክርስቶስን ራስ ቤተ ክርስቲያንን ደግሞ አካል አድርጎ ያስተምራታል። አካሉ ናት ይላል ቤተ ክርስቲያንን። ያውም የራሱን ስጋና ደም የሚመግባት አካሉ ናት ቤተ ክርስቲያን። ስለዚህ የክርስቶስን አካል ለሌላ መስጠት ዝሙት ነው አይደለም? የቅዱሳን ህብረት አባል የሆነን አካል ከሌላ አካል ጋራ ማስተባበር ይቻላል አይቻልም? ሲጀመር ባልና ሚስት ስንት አካል ናቸው? አንድ አካል ናቸው። ስለዚህ ግማሽ አካላችሁ የክርስቶስ ግማሽ አካላችሁ የሌላ መሆን ይችላል? በፍጹም አይችልም። ባልና ሚስት በሶስት ነገር ተመስለዋል። አንደኛ በነፍስና በስጋ፣ ሁለተኛ በክርስቶስና በቤተ ክርስቲያን፣ ሶስተኛ በእስራኤልና በእግዚአብሔር ተመስለዋል። እነዚህ እንዴት አብረው እንደሚኖሩ እንዴት እንደሚለያዩ ተመልከቱ። ነፍስና ስጋን ምንድነው የሚለያቸው? ከሞት በቀር የሚለያቸው ነገር አለ? ምንም ነገር የለም። ነፍስና ስጋ በሞት ይለያያሉ፣ በትንሣኤ ይገናኛሉ፣ እስከ ዘላለም ድረስ አብረው ይኖራሉ። ክርስቶስና ቤተ ክርስቲያን በጥምቀት ይዋሃዳሉ።
በጥምቀት ይዋሃዳሉ። ኃጢአት ብትሰራ ያች ነፍስ ከክርስቶስ ትለያለች፣ ወይም በኃጢአት ይለያያሉ፣ በንስሐ ይገናኛሉ፣ እስከ ዘላለም ድረስ አብረው ይኖራሉ። ባልና ሚስትም ልክ እንደዛው ናቸው። መች ላይለያዩ የተዋሃዱ አንድ ሆነው የሚኖሩ አካላት ናቸው። በፍጹም ሊለያዩአቸው። አሁን እንደነገርኳቸው እነዚህ ጣቶች የኔ ናቸው፣ እኔ ለፈቀድኩት አገልግሎት የምጠቀምባቸው መሳሪያዎች ሆኖ ተሰጥተውኛል ማለት ነው። አካሌ ናቸው ማለት ነው። ሲያሻኝ ወይም ካገኘው ወርቅ የማጠልቅባቸው፣ ምን መገብባቸው፣ ፈቃድ የምፈጽምባቸው ናቸው። ክርስቲያን ማለትም ልክ እንደዚያ ነው። የክርስቶስ ጌጥና ሽልማት ነው ክርስቲያን። የእናንተ ሰውነት ለክርስቶስ ጌጥና ሽልማት ነው ክርስቲያኖች። የክርስቶስ ጌጥና ሽልማት ሆኖ የተዘጋጀውን ሰውነታችሁን ለዓለም ጌጥና ሽልማት ይሆን ዘንድ መስጠት ዘማዊነት ነው። በእውነት በደል ነው። በክርስቶስ ላይ ማንም በደል ሊፈጽም ይሄን ትልቅ በደል እንዳይፈጽም ሊጠነቀቅ ይገባዋል። የክርስቶስን አካል ወስዶ ዘማዊ ሊያደርገው አመንዝራ ሊያደርገው በፍጹም አልተፈቀደም። በእናንተ ነፍስ ማንም ሕያው ሆኖ ሊኖርበት አይችልም። ወይም ለምትወዱት ሰው ነፍሳችሁን ሕያው ሆኖ ይኖርባት ዘንድ ልትሰጡት እንደማትችሉ ሁሉ በእግዚአብሔር ስልጣን የተወሰነ እንደሆነ ሁሉ ክርስቶስና ቤተክርስቲያን ወይም እናንተና ክርስቶስ በጥምቀት አንድ ጊዜ በእግዚአብሔር ስልጣን ተዋህዶ ተፈጽሞላችኋል። በፍጹም ያንን ቆርጣችሁ ወስዳችሁ ለዓለማውያን ልትሰው ወይም ፈቃደ ሥጋ አሳስቷችሁ የሴት ውበት፣ የወንድ ልጅ ብርታት፣ ጉልበት፣ ደንደስ አማሏችሁ ወስዳችሁ የክርስቶስን አካል እንዳትሰጡት በፍጹም ልትጠነቀቁ ይገባል። የምትወዱትን ሰው በመጀመሪያ ክርስቶስን የለበሰ መሆኑን ማስተዋል አለባችሁ ወገኖች በደንብ። ማንን የለበሰ አይኑን፣ ጥርሱን፣ አፍንጫውን፣ ሌላውን ነገር አይታችሁ ከመማለላችሁ በፊት በሃይማኖቱ በምግባሩ ልትማረኩበት ይገባል። ጳውሎስን በመልክ አናውቀውም፣ በሃይማኖቱ ግን እናውቀዋለን። ቅዱስ ዮሐንስ አፈወርቅን በትምህርቱ እናውቀዋለን፣ በሰውነቱ ግን ቀዩን ጥቁሩን አናውቀውም። በትምህርቱ እንወደዋለን፣ በሃይማኖቱ እናከብረዋለን፣ በምግባሩ እንቀበለዋለን። ይሄ ነው የሆነው ነገር ወገኖች። እኛ መጀመሪያም ቢሆን ምርጫችን ምድራዊ ሊሆን በፍጹም አይገባም። ሀብቱ የክርስቶስ ጸጋ፣ ክብሩ፣ ውበቱ ክርስቶስ የሆነለት ወንድ ካገኛችሁ እሱን አግቡት። ውበቷ፣ ደምግባቷ ክርስቶስ የሆነላት ሰሎሞን በመኃልዩ የገለጻት አይነት ሴት ያገኛችሁ እንደሆነ እሷን ምረጧት። ቁመቷ ሎጋ፣ ሰውነቷ ለግላጋ ቢሆን ሃይማኖት ከሌላት ወደ እግዚአብሔር ግን የማታቀርባችሁ ከሆነ ምን ያደርግላችኋል? በመጀመሪያ ክርስቲያኖች ማመን ያለባችሁ ትዳር ስትመሰርቱ ልትጸድቁበት ብቻ ከሆነ ነው መመስረት ያለባችሁ። ፈቃደ ሥጋችሁን ለማሟላት ብቻ ብላችሁ መሆን የለበትም። በእውነት እንደዚያ ብቻ አይደለም መሆን ያለበት። ፈቃደ ነፍሳችሁንም ለመፈጸም ነው ትዳር ማግባት ያለ። ሚስታችሁ ፈቃደ ነፍሳችሁንም የምትፈጽም መሆን የለባት ብቻ መሆን ጭምር አለባት። ፈቃደ ሥጋችሁን ብቻ የምትፈጽም አይደለም። ፈቃደ ሥጋ በምድር የሚቀር ነው አይደል? ፈቃደ ነፍስ ደግሞ በሰማይ አብሮ የሚከተል ነው። የምታገቧቸው ባሎች ወደ ክርስቶስ የሚያቀርቧችሁ ሊሆኑ ይገባል። እንደ አብርሃም ያሉ ጣዖቱን ሰብረው እናንተን ነፃ አውጥተው ከእግዚአብሔር ጋር አገናኝተው እንደ ሳራ በሕይወት መጽሐፍ ላይ እንድትመዘገቡ የሚያደርጓችሁ መሆን አለባቸው። አለበለዚያ ምን ይጠቅሟችኋል?